አድማጮቻችን ሰበር ዜናዎችን ይዘንላችሁ መተናል። ሊደመጥ ይገባል። በተለይም ደግሞ የፋኖ ኃይሎችና የሻቢያ ኃይሎችን በተመለከተ ከዚህ ቀደም የተለያዩ ዘገባዎች ሲወጡ መቆየታቸው የሚታወስ ነው። በተለይም ደግሞ በብልጽግና ሰዎች ብሎም በፌደራል መንግስቱ በአብይ አህመድ የፋኖን ኃይሎች በተመለከተ ከሻቢያ ጋር ግንኙነት አላቸው፣ ሻቢያም የፋኖን ኃይሎች እያስታጠቀ ይገኛል በሚል በጎጃም የሚገኙት አርበኛ ዘመነ ካሴ ወደ ኤርትራ እንደሚያቀኑና እንደዚሁ ደግሞ ከፕሬዝዳንት ኢሳያስ ጋር ግንኙነት እንዳላቸው ፕሬዝዳንት ኢሳያስም በተደጋጋሚ ለፋኖ ኃይሎችም እንዲሁ ትጥቅ ዘመናዊ የጦር መሳሪያዎችን እያስታጠቁ ይገኛሉ በሚል በፌደራል መንግስቱ በኩል ከፍተኛ ስሞታና ከፍተኛ ትችት ሲነሳ መቆየቱ የሚዘነጋ አይደለም። ይህንንም ተከትሎ በብልጽግና ሹማምንት በኩል የፋኖ ኃይሎች ፈጽሞ ከኢሳያስ ጋር አሊያም ደግሞ ከሻቢያ ጋር ሊቀናጁ አይገባም። ምክንያቱም ደግሞ የሻቢያና ግብፅን የመሳሰሉ የኢትዮጵያ ጥንት ጠላቶች ፍላጎታቸው ኢትዮጵያን መበታተንና ኢትዮጵያን ማደህየት ብሎም ኢትዮጵያን እንደ የመንና ሶሪያ ለመበታተን የሚፈልጉት እንጂ የፋኖን ኃይሎች እየደገፉና እያስታጠቁ የሚገኙት የፋኖ ኃይሎች እያካሄዱ የሚገኙትን የህልውና ትግል ስለደገፉ አይደለም በሚል በፌደራል መንግስቱ በኩል በከፍተኛ ሁኔታ ተቃውሞዎች ሲነሳ መቆየታቸው የሚዘነጋ አይደለም። ይህንንም ተከትሎ እና አብይ አህመድ በይፋ የፋኖ ኃይሎች አፋጣኝ በሆነ ሁኔታ ለሻቢያና ብሎም ለህወሓት መላላካቸውን እንዲያቆሙ እንደውም ደግሞ ከፌደራል መንግስቱ ጋር ወደ ድርድር እንዲመጡና ከፌደራል መንግስቱ ጋር በአንድነት ተቀናጅተው የአሰብ የወደብ ጉዳይን በማሳካቱ ከመከላከያ ሰራዊቱ ጎንና ብሎም ከፌደራል መንግስቱ ጎን እንዲቆሙ በነ ጠቅላይ ሚኒስትር አብይ አህመድ በኩል ሲጠየቅ መቆየቱ የሚዘነጋ አይደለም። አድማጮቻችን አሁን ላይ ግን ሰበር ዜና አለ። በተለይ የፋኖን ኃይሎችና ብሎም የሻቢያ ኃይሎችን ብሎም አሊያም ደግሞ የኤርትራውን ፕሬዝዳንት ኢሳያስን በተመለከተ እየወጡ የሚገኙ እውነተኛ መረጃዎች እጃችን ላይ ገብተዋል። የኤርትራው ፕሬዝዳንት ኢሳያስ በቀጥታ ለፋኖ ኃይሎች የትጥቅ ድጋፍ የጦር መሳሪያ ድጋፍ እያካሄዱ እንደሚገኙ የሚያመላክቱ መረጃዎች በይፋ ወጥተዋል። እንዲሁ ደግሞ የህወሓት ከፍተኛ ጄኔራሎች የሻቢያ ከፍተኛ ጄኔራሎችና የፋኖ ከፍተኛ አዛዦችና መሪዎች በሱዳን ተገናኝተው እንደተወያዩ ለማወቅ ተችሏል። ይሄም ደግሞ የብልጽግናውን አገዛዝ የፌደራል መንግስቱን እና አብይ አህመድን ከስልጣን ለማስወገድ ሁላችንም በአንድነት ልንቆም ይገባል የሚል አቋምን ያዘለ ያነገበ ስለመሆኑ ነው እየተገለጸ የሚገኘው። ታዲያ የፌደራል መንግስቱ ከዚህ ቀደም በተደጋጋሚ ስሞታዎችን ሲያሰማ ቆይቷል። የፋኖ ኃይሎችም አፋጣኝ እርምጃ ሊወስዱ እንደሚገባ በተለይ የኢትዮጵያ ጥንት ጠላት ከሆኑት ከነ ግብፅ ጋርና ከነ ሻቢያ ጋር ብሎም ደግሞ ከህወሓት ጋር ፈጽሞ በአንድነት ሊሰለፉ አይገባም። የፋኖ ኃይሎች ወንድሞቻችን ናቸው። ስሜታዊ ሆነው ወደ ጫካ ገብተዋል። አሁን ላይ ግን ከፋኖ ጋር መደራደር እንፈልጋለን፣ በአፋጣኝ ጦርነትን አቁሙ። የፌደራል መንግስቱም ከፋኖ ኃይሎች ጋር ለመደራደር ሙሉ ለሙሉ ፈቃደኛ ነው ያለምንም ቅድመ ሁኔታ በሚል በጠቅላይ ሚኒስትር አብይ አህመድ በኩልም በብልጽግና ሹማምንት እንዲሁ በክልል መንግስታት በኩልም በተደጋጋሚ እየተገለጸ ይገኛል። ያም ሆኖ ግን የፋኖ ኃይሎች የፌደራል መንግስቱ ድርድር ብሎ የሚለው ጊዜ መግዣ እንጂ እውነተኛ ድርድር አይደለም። እውነተኛ ድርድር ለማካሄድ ዝግጁ የሚሆን ከሆነ በቅድሚያ ያለምንም ቅድመ ሁኔታ መከላከያ ሰራዊቱን የአማራን ክልል ከተሞች በአፋጣኝ ለቆ ሊያስወጣ ይገባል። ይሄ ባልሆነበት ሁኔታ ከፌደራል መንግስቱ ጋር መደራደር አንችልም፣ ምክንያቱም የፌደራል መንግስቱ የሚታመን አይደለም በሚል ነው እንግዲህ የፋኖ ኃይሎች ምላሽ እየሰጡበት የሚገኘው ማለት ነው። ታዲያም አሁን ላይ ምንጮች እየገለጹልን እንደሚገኙትም ከሆነም በተለይም የሻቢያ እንዲሁ ደግሞ የህወሓትና የፋኖ ከፍተኛ መሪዎችና አዛዦች በሱዳን ተገናኝተው እንደመከሩ እንደተወያዩ
የብልጽግናውን አገዛዝም በአንድነት ከስልጣን ልናስወግድ ይገባል የሚል አቋም እንደያዙ ምንጮቻችን ገልጸውልናል። ይሄንንም ደግሞ የፌዴራል መንግስቱ የፋኖ ኃይሎች አፋጣኝ በሆነ ሁኔታ ከፕሬዝዳንት ኢሳያስ ጋር ያላቸውን ግንኙነት እንዲያቆሙ እየተጠየቁ ያለበት ሁኔታ ነው ያለው። ያም ሆኖ ግን የፋኖ ኃይሎች በይፋም ከኢሳያስ ጋር ግንኙነት እንዳላቸው አልገለጹም። እንደውም በፋኖ በኩል እኛ ከየትኛውም አካል የጦር መሳሪያ ድጋፍን እያገኘን አይደለም፣ የጦር መሳሪያ ድጋፍን የምናገኘው ከአገዛዙ ወታደሮች እየቀማንና እየማረክን ነው በማለት ነው እነሱም እየገለጹ የሚገኙት። ያም ሆኖ ግን አድማጮች በተለይ አሁን ላይ በኢትዮጵያና በኤርትራ መካከል ያለው የጦርነት ውጥረት ተባብሶ በቀጠለበት በዚህ ሰዓት የፋኖ ኃይሎች እንቅስቃሴ የፌዴራል መንግስቱን ከፍተኛ ጣብቅኝ ውስጥ እንደከተተ የሚያመላክቱ መረጃዎች በይፋ እየወጡ ይገኛሉ። አድማጮች ስለምትከታተሉን ስለምታዳምጡን አመሰገንን። ሰላም ሁኑ።